ሰላም ሰላም ፋሚሊ የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ እህታችሁ ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ፣ ግን ዛሬ ተመልሼ መጥቻለሁ። ሳቤላ ድራማን ይዤላችሁ መጥቻለሁ። እንደሚከተለው አቀርብላችኋለሁ፣ ተከታተሉ። እንደምታወቀው እንግዲህ ሳቤላ ላይ ብዙ ነገር ተፈጥሯል። ማርኮንና ዲና ሳቤላን አግተዋት ነበረ። አብርሃምን በጣም እያሰቃዩት ነበረ አስመስለው እነሱ እንዳላገቱ አድርገው። ግን ያው እግዚአብሔር ሰውን ጥሎ የማይጥል አምላክ ነውና ልዩና ሙልጭ አንድ ላይ ተባብረው ዶክተርና የሳቤላ እናት ማርዳ ሆነው አንድ ላይ መስራት ይጀምራሉ። ሰውየውን ያግታሉ። እነሱ ደግሞ ማርኮንና ዲና ደግሞ ያው ብሩን በአራጣ የሚያበድር ሰው ነው ምናምን ብሎ ያመጡትን ሰው ነበረ ያገቱት። እንደምንም ብለው ያለውን ነገር ቪዲዮ ቀርጸውት ምናምን ያው ቤቱን ፈርሞ አራጣ 1 ሚሊዮን ተቀብሎ ሲመለስ ደግሞ ብሩንም ደግሞ ተቀበሉት። ብቻ በአጠቃላይ አሸናፊዎቹ የነ ልዩ ነበሩ። ሳቤላም ደግሞ ማርኮ እንዳዳናት አድርጎ ወደ ቤት ይዟት ገባ። በዛ ምክንያት ከቤት ተባሮ የነበረ ማርኮን ወደ ቤት ተመለሰ። ይህ በእንዲህ እንዳለ ሆኖ በሌላ በኩል ደግሞ እንግዲህ ማርዳ በጣም ትደነግጣለች። አባቴ፣ የኔ ባል፣ ፍቅሬ በእንደዚህ አይነት ሰዎች ተከቦ ነው እንደምኖር እያለች በጣም እየተናደደች ትገኛለች። እንደዛ ሆኖ እያለ እንግዲህ ማርኮን ብሩን እንደተከዳ ብሩ እንዳልሆነ ያውቃል። ሻንጣ ውስጥ የነበረ ሌላ ነገር ነበረ። ያው እነ ሙልጭ ስለወሰዱት ትክክለኛ ብሩን ማርኮን በጣም ያብዳል። ብሩን የተቀበልኩት ሰውዬ በጣም እብድ ሰው ነው ማርኮን፣ እኔንም ልጆቼንም አይለቅም እያለ ማርኮን በጣም እየጮኸ ይገኛል። ዲና ደደብነሽ ብሎ አንቆ ሊገላት ይነሳል። ይህ በእንዲህ እንዳለ በሌላ በኩል ደግሞ በሐረግ ድራማ ናታን የምናውቀው ሁላችሁም ታውቃላችሁ። ይህን ፊልም ተቀላቅሏል። እንግዲህ እዝራ ሆኖ መጥቷል። ልዩን ናት ይሄንን ሁሉ ነገር ያደረገችው፣ ልዩ መሞት አለባት ብሎ ገዳይ ይቀጥራል። ማርኮን ልዩን ልገድላት የሆነ ሰውዬ አግቷት እያለ እዝራ ይደርስላታል። እንግዲህ መንገድ ላይ ምንድን ነው ምናምን ስለው ምስቴ ናት ብሎ ይዋሻል ሰውዬው። እሱ ግን አላመናትም። ቀስ ብሎ እየፈለጋቸው እየተከተላቸው ተደብቆ እያለ ያው ልደፍራት ስል ምናምን ደርሶ ያድናታል። እንግዲህ ልዩን እስኪ ሰውነትሽ ምን ሆኖ ምናምን ብሎ ልዩ በዛ በፍቅሩ ጠባለች። እኔ ግን በጣም አናዳኛለች። ሙልጭ ለሷ ብሎ ብዙ ነገር ውስጥ ገብቷል። እሷ ግን ያ ነገር ምንም ስላልመሰላት በጣም አናዳኛለች። እሷም እንግዲህ ውሃ ገዝቶ ሰጧት። ደስ ብሏት ውሃዋን ይዛ ቀጥ ብላ ወደ ማርዳ እየሄደች ነበረ። ማርዳ ጋር ሄደች። ከማርዳ ጋር ሰላም ተባባሉ። ምሳሌ አቅርብ ብላ ምናምን ተነሳች። በዚህ መሀል ቤቱ ይንኳኳል። በር ስትከፍት እዝራ ነው የመጣ። ያው የማርዳ ወንድም ነው እዝራ። በጣም ደስ ብሏት ወንድሜ እንዴት አገኘህኝ ምናምን ብላ ሰላም አለችው። እሱም በጣም ይወዳታል እህቱን። በቃ ተለጥፎባት አለቀሰ ምናምን። ወደ ቤት ግባ ምናምን። ከዛን ወደ ቤት ስገባ ከልዩ ጋር ይፋጠጣሉ። እንዴ እየተከታተልከኝ ነው እንዴ ምናምን ትለዋለች። ትተዋወቃላችሁ? ኧረ እንተዋወቅም ምናምን ብሎ ሁለቱም ይክዳሉ። በዚህ መሀል እንግዲህ ምግብ ይበላሉ። ማርዳ ግን እነዚህ ሰዎች የሆነ ቦታ ይተዋወቃሉ ምናምን እያለች ትገኛለች። ልዩ ከዛ ወጥታ ወደ ቤት ትሄዳለች። ግን ስለሱ መርሳት አልቻለችም። እያየችው በቃ እያሰበችው ነው። ይህን ሰውዬ ለምንድን ነው ከጭንቅላቴ የማይወጣ እያለች ትገኛለች። እንደዛ እያወራች ወደ ቤት ትገባለች። ወደ ቤት እንደገባች ደግሞ ዶክተር ርብቃ ልዩ እኔ እኮ ዲና እርጉዝ እንዳልሆነች ይጠራጠራለሁ ስትል፣ እኔም እኮ እጠራጠራለሁ እና ለምን አንመረምራትም? እንዴት ነው የምንመረምራት? ውሃውን ዝጊና እስኪ መሆኗንና አለመሆኗን ሽንቷን ቀድቼ እኔ መረምራታለሁ ምናምን ትላለች ዶክተር። ልዩም እንግዲህ እንደተባለችው ውሃውን ትዘጋለች። እሷም ሄዳ ትመረምራታለች። ስትመረመር እንግዲህ እንደሚታወቀው ዲና እርጉዝ አይደለችም። ለአብርሃም እናገራለሁ ትላለች ልዩ። የምርሽን ነው አለቻት ዶክተር። አዎ እኔ ነኝ ኃላፊነቱን የሚወስደው እኔ ነኝ ይሄንን ሁሉ ያደረግኩ ብዬ ሁሉንም ነገር ላቢ እናገራለሁ ብላ ሄዳው ለአብርሃም ይነግሩታል። አብርሃምም አላምን ይላቸዋል። በጣም ይደነግጣል። ወርቅ ይነሳል። እሷም እንግዲህ የተመረመረችበትን የምርመራ እንትኑን ትሰጠዋለች። እሱም በጣም ይደነግጥና ልቡ ላይ እንደዚህ ይይዛል። በሌላ በኩል ደግሞ ማርኮን እንጀራ እናቱ ጋር ይሄድና ልዩን እንደ
ቀላል ሰው አድርጌ ነበረ የቆጠርኩት። እሷ ግን ያ ሰውዬም አልገደላትም። እጇ ረዥም ሆኖ በጣም ነበረ የናኳት። ስለዚህ ለልዩ ጓደኛ መፈለግ አለብኝ ብሎ እንጀራ እናቱ ጋር ሄዶ እህቱን እንጀራ እናቱን አስፈራርቷት አስተምራታለሁ፣ አንቺንም አሳክምሻለሁ ብሎ ሁለቱን እናትና ልጅን አለያይቶ ወደ ቤት አምጥቶ አስተምርሻለሁ ብሎ ግን እንደዛ ሳይሆን በቤት ሰራተኛነት ለዲና ይሰጣታል። ዲናም እንግዲህ ወደ ቤት አስገብታ መጀመሪያ ላይ በጥሩ ተቀብላት ልክ ወደ ቤት ስታስገባት ማሰቃየት ትጀምራለች። ያው ካልተሰቃየች ካልተገፋች የልዩ ጓደኛ መሆን አትችልም ተብሎ እንግዲህ የነሱ ሴራ ማብቂያም ያለቃ የለውም። እቺ ደግሞ ማናት ብሎ አብርሃም ሲጠይቃት ያው እኔ ስወልድ አጋዥ ያስፈልገኛል የቤት ሰራተኛ ይዤ መጥቼ ነው ትለዋለች ለአብርሃም። አብርሃምም ያው የሆዱን በሆዱ ይዞ ኦኬ ጥሩ ነው ምናምን ይላታል። ያው እኔ ካልሰራሁልሽ አብርሃም አይደለሁም ዲና እንደተጫወትሽብኝ እጫወትብሻለሁ ብሎ አብርሃም እንግዲህ የእኔ በግ እንደምንም እየነቃ ነው የሚገኘው። እሷም እንግዲህ ልጅቷን ወደ ውስጥ ታስገባትና ልብሷን ታስቀይራታለች። የቤት ሰራተኛ ነው ማለቷን ስትሰማ ልጅቷ በጣም ትደነግጣለች። እንዴ ወንድሜ እኮ ሳመጣኝ እንዲህ ነበረ አላለኝ ምናምን ትላታለች። ጥያቄ አታብዢ ብላ በጥፊ ታጠናግራታለች። ልዩ ይሄን ትመለከታለች፣ በጣም ትደነግጣለች። ገና ከመምጣቷ መታቻት፣ አስለቀሰቻት እያለች እንግዲህ ያው የልዩ ልብ ሁላችሁም እንደምታውቁት ነው። በሌላ በኩል ደግሞ የማርዳ ወንድም እንግዲህ እዛ ከማርዳ ጋር እየተጫወቱ ይገኛሉ። ማርዳን ምን ሆነሽ ነው ምናምን ብሎ ስጠይቃት ያው እንደዚህ በካንሰር ተይዤ ምናምን ብላ ሁሉንም ነገር ተናግረዋለች። እሱም በጣም ያዝናል። አንቺ አትሞቺ ምን እያለሁልሽ ትታከሚያለሽ ትድኛለሽ ይላታል። እዛው ማርዳን ትቶ ወደ አብርሃም ቤት ይመጣል። ስመጣ በር ሲያንኳኳ ልዩ ናት በሩን የከፈተችው። አንቺ ደግሞ እዚህ ምን ትሰራለሽ ይላታል። አንተ ራሱ እዚህ ምን ትሰራለህ እየተከታተልከኝ ነው እንዴ ምናምን ትለዋለች። እሱ ግን ጥሏት ወደ ቤት ይገባል። ወደ ቤት ገብቶ አብርሃምን ሰላም ምናምን ብሎ የወንድሜ የእህቴ ባል ደህና ነህ ምናምን ብሎ ወደ ውስጥ ይገባል። እብድ ነገር ነው እንግዲህ ዝራ እዚህ ጋር ቁርስ እየበሉ ነበረ። ቁርስ ቀርቧል እንዴ ምናምን ብሎ ቁጭ ብሎ እንጀራ አንስቶ ምናምን ይበላል። ልዩን አንቺ ነሽ የሰራሽው ሙያሽን ወድጄልሻለሁ ምናምን ይላል። ልዩ እንግዲህ ያው ስለምትወደው በጣም ደስ ይላታል። በውስጧ በቃ የሌለ ደስ ይላታል። ርብቃ ግን ይሄንን የልዩን አስተያየት በጣም እየተመለከተች እያስተዋለች ነበረና ልዩማ ይሄ ሰውዬ ገብቶላታል፣ እንዴት ነው የምታየው እያለች ለብቻዋ ታወራለች። እንግዲህ ርብቃ እዚህ ነው መኖር የምፈልገው ብሎ ለአብርሃም ስነግረው ምን ማለት ነው ይለዋል። የእህቴ ቤት እስከሆነ ድረስ እዚህ ነው መኖር የምፈልገው ይለዋል። እሺ መኖር ትችላለህ፣ የእንግዳ ማረፊያውን አስተካክይለት ይለዋል። እኔ የእንግዳ ማረፊያ መኖር አልፈልግም፣ የዱሮ ክፍሌ ነው መኖር የምፈልገው ይላል። የዱሮ ክፍሉ ደግሞ የት ነው ትላለች ዲና። የማርኮን ክፍል ይባላል። የማርኮን ክፍል ብላ በጣም ትናደዳለች ዲና። እሱም እንግዲህ ማንም አያስቆመኝም ብሎ ሄዶ የማርኮንን ልብስ በፌስታል አውጥቶ እዛ መኖር ይጀምራል። ዲና በጣም በዚህ ትበሳጫለች። ልብሱን እንግዲህ አውጥቶ ለዲና ይሰጣታል። ዲናም በጣም ትበሳጫለች። እዚህ ቤት ወይ አንተ ወይ እኔ እንኖራለን ይላል። አብርሃምም ምስቴን አክብራት ምናምን ይለዋል። እንግዲህ በዚህ መሀል ሰውየው ማንንም አይሰማም። እንግዲህ እዝራ ልዩ ደግሞ በዚህ ነገሩ በጣም ተመስጣለች። ስለሱ ነው የምታስበው። በሌላ በኩል ደግሞ ልጅቷ እናቷ ጋር ደውላ እናቴ እየታከምሽልኝ ነው ምናምን ብላ ስትጠይቃት አዎ ትላታለች። ያው እርስ በራሳቸው መስዋዕት እየተከፋፈሉ ነው የመሰላቸው። ሁለቱንም ማርኮን መስዋዕት እንዳደረጋቸው አላወቁም እናትና ልጅ። በሌላ በኩል ማርኮን ወደ ቤት ስመጣ እግሩ ላይ ተደፍታ ወንድሜ ከዚህ አድነኝ ምናምን ትለዋለች። እሱ ግን አልሰማሽም፣ እዚህ ቤት ወንድምሽ አይደለሁም እኔ ምናምን ብሎ እኔና ዲና ነኝ ወንድምና እህት ምናምን ብሎ ያለውን ነገር ይነግራታል። እሷም እንግዲህ ምንም አማራጭ ስለሌላት እሺ ብላ ትቀበላለች። በሌላ በኩል እዝራ ወደ ላይ ይወጣሉ ስል ልጅቷ ከፎቅ ላይ እየመጣች ትገኛለች። ከዛ ይጋጫሉ፣ መሬት ላይ ትወድቃለች። መጀመሪያ ምን ያደናብርሻል ብሎ በጥፊ መቶ መሬት ላይ ራሱ ነበር የዘረራት። እሷም ከዛ ስትነሳ ስትል በጣም ሳያት በጣም ወደዳት ምናምን። እንግዲህ ፎንቃ ባንዴ ገብቶለታል። ላነሳ ስላት የማንም እርዳታ አስፈልግኝም ብላ ትሄዳለች። በሌላ በኩል ማርኮን ወደ ክፍሉ ሲሄድ ክፍሉ ውስጥ የእሱ ልብስ የለም፣ የሌላ ሰው ልብስ ነው ያለ። ክፍሌ ማነው እንደዚህ ያደረገ ይለዋል። ማርኮንም እንግዲህ እሱ ነው ዝራ ነው እንደዚህ ያደረገ ምናምን ብላ ልዩ ትነግረዋለች። ማርኮን በጣም ተናዶ ለምንድነው እንደዚህ ያደረግክ ምናምን ትለው ምን አገባ እኔ ማንድ ነው ከአንተ አላወቅም፣ ማንም ብትሆን አያገባኝም ይላል። ዛሬ ይዤላችሁ የመጣሁት ሳቤላ ክፍል ይሄንን ይመስላል። ሳቤላ ድራማ
ሁላችሁም ላይክ ሰብስክራይብ እያደረጋችሁ እኔን እህታችሁን አበረታቱኝ። እግዚአብሔር በሰላም ለሀገራችን ያብቃን። ሀገራችን ኢትዮጵያን ሰላም ያድርግልን። ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። የስደት እህቶቼ ሁላችሁንም እግዚአብሔር ስደት በቃችሁ ይበላችሁ። ለሀገራችን በሰላም ያብቃን። እኔንም እህታችሁን እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ኮመንት አድርጉልኝ፣ አስተያየትም ስጡኝ እላለሁ።